ኤርትራ ሜካናይዝድ ጦሯን በ3 አቅጣጫዎች በትግራይ በኩል ወደ ኢትዮጵያ ማስጠጋቷን ይመለከታል። የኤርትራ ጦር በሜካናይዝድ ታንኮችና የተለያዩ የጦር መሳሪያ አይነቶች በመያዝ ነው አዲስ እንቅስቃሴ እንዳደረገ የሚነገረው። ካለፈው ጦርነት በኋላ የኤርትራ ጦር ይበልጥ መጠናከሩንና ለሌላ ዙር ጦርነት እየተዘጋጀ መሆኑን ይጠቁም ነበር። ጦሩ ይበልጥ ተጠናክሮ ከመዘጋጀቱ አንጻር በሰሜን በኩል ሌላ ዙር ጦርነት ከተቀሰቀሰ ጦርነቱ ቀጠናዊ ትርጉም ሊይዝ እንደሚችል ስጋቱን አስቀድሞ ነበር የተናገረው። ደብረጽዮን የሚመሩት ኮማንድ ፖስት በገመገመው መሰረት ከሻለቃ ጀምሮ ወታደራዊ አመራሮች የተሳተፉበት ግምገማ ተካሂዷል። ግምገማው ስለ ጦርነቱ የኃይል አሰላለፍ፣ ስለ ጦርነቱ ቁልፍ ኢላማዎች፣ ስለ ጥቃት አቅጣጫና ከኤርትራ በኩል ስለሚገባው የመሳሪያና የኃይል ድጋፍ የሚያነሳሳ ነው። የኢትዮ ኤርትራው ጥረት እንዲህ እንደዛሬው ሳይባባስ በፊት ባለፈው በሰሜን ኢትዮጵያ ጦርነት የኤርትራን ጦር ተሳትፎ የተመለከተ ሪፖርት ወጥቶ ነበረም። ሪፖርቱን ያወጣው በዓለም አቀፍ ደረጃ በጦርነት ወቅት የተፈጸሙ ወንጀሎችን የሚመረምረውና የፖሊሲ ተቋም የሆነው ሴንትሪ ነው። ተቋሙ በጊዜው በኤርትራ ጦር ሚስጥሮችን አይቅሬም ብሎ በአስገራሚ ሁኔታ ተንትኖ አውጥቶ ነበረም። ሚስጥራዊ መረጃውን ያለፈውን ለማፋሳሽ ጦርነት ወንጀሎች በመዘገብ ብቻ አላበቃም። ይልቁንም አሁን የሚታየውን የኤርትራ ጦር እንቅስቃሴ አዲስ ወታደራዊ ስምሪት አስቀድሞ ተንበዮ ነበር እንጂ። ትንበያው ካለፈው ጦርነት በኋላ የኤርትራ ጦር ይበልጥ መጠናከሩንና ለሌላ ዙር ጦርነት እየተዘጋጀ መሆኑን ይጠቁም ነበር። ጦሩ ይበልጥ ተጠናክሮ ከመዘጋጀቱ አንጻር በሰሜን በኩል ሌላ ዙር ጦርነት ከተቀሰቀሰ ጦርነቱ ቀጠናዊ ትርጉም ሊይዝ እንደሚችል ስጋቱን አስቀድሞ ነበር የተናገረው።